ከቴሌብር እንዴት የምንፈልገውን ገንዘብ መበደር እንችላለን? በዚህ ቪዲዮ ግልጽ የሆነ ማብራሪያ ታገኛላችሁ። እንደ ሁልጊዜው ቪዲዮዎቼ እንደሚመቿችሁ አልጠራጠርም። ስለዚህ ሰብስክራይብ በማድረግ እንጀምራለን። እሺ ውድ የዩቲዩብ ቤተሰቦቼ ከቴሌብር ለመበደር ምንም ማስያዣ እንደማያስፈልግ በቅድሚያ አረጋግጥላችኋለሁ። ነገር ግን የመበደር አቅማችሁ የሚወሰነው በሂሳብ እንቅስቃሴያችሁና የብድር ታሪካችሁን ቤዝ በማድረግ ነው። ለምሳሌ አንድ የቴሌብር ደንበኛ የሂሳብ እንቅስቃሴው በጣም ጥሩ የሆነና እንዲሁም ከአሁን በፊት ብድሮችን እየወሰደ የሚመልስ ከሆነ ከፍ ያለ የመበደር አቅም አለው። ለምሳሌ እስከ 50,000 ብር የመበደር አቅም አለው ማለት ነው። በተቃራኒው ደግሞ ምንም የሂሳብ እንቅስቃሴ የሌለው ወይም የብድር ታሪክ የሌለው ምናልባትም 500 ብር ወይም ከዛ በታች የመበደር አቅም ይኖረዋል ማለት ነው። ይህን ከያዛችሁ ቀጣይ ጥያቄ የሚሆነው ከቴሌብር እንዴት እንበደር የሚለው ይሆናል። መጀመሪያ የቴሌብር ሱፐር አፕ ወይም ቴሌብር ላይ እንገባለን። ከዛ ስልክ ቁጥራችንን እናስገባለን፣ ኔክስት እንላለን። ፓስወርድ አስገቡ ይለናል። ፓስወርዳችንን ካስገባን በኋላ የመጀመሪያው ፔጅ ላይ የሚመጣልን የብድር አክሰሶች ናቸው ወይም የብድር አማራጮች። ፋይናንሻል ሰርቪስ ዊዝ ዳሽን፣ ፋይናንሻል ሰርቪስ ዊዝ ሲቢኢ እንዲሁም ፋይናንሻል ሰርቪስ ዊዝ ስንቄ። ስንቄ በቅርብ ጊዜ የመጣ የብድር ፕላትፎርም ነው። እስኪ ዳሽን ባንክን እንንካው። ዳሽን ባንክን ስንነካ ከላይ ማክሲመም መላ ሊሚት ይላል። ማክሲመም መላ ሊሚትን ስንነካው የመበደር አቅማችንን ወይም አሁን ላይ መበደር የምንችለው ምን ያክል ነው የሚለው ነው። እኔ ላይ 6834 ከ38 መበደር እችላለሁ ማለት ነው ዳሽን ባንክ ላይ። በቀጣይ ደግሞ የንግድ ባንክን የመበደር አቅም እንየው እስኪ። በንግድ ባንክ አሁን ላይ የመበደር አቅሜ የኔ ማክሲመም እንደ ራሴ ሊሚት 8,000 ብር ከንግድ ባንክ አሁን ላይ መበደር እችላለሁ ማለት ነው። የመጨረሻውና ሶስተኛው የብድር አክሰስ ከሚሰጡት በቴሌብር ስንቄ ነው። ስንቄ ባንክ ላይ የመበደር አቅማችን ምን ያክል ነው? አዲስ የመጣ በቅርቡ የመጣ ባንክ ነው። እንዲሁም ትንሽ ከፍ ያለ የብድር አክሰስ ይዞ የመጣ ነው። እኔ ላይ እንግዲህ ማክሲመም ክሬዲት ሊሚቴ ወይም የመበደር አቅሜ 13,500 ብር። እናንተ ላይ እንግዲህ ዝቅ ሊልም ይችላል ከፍ ሊልም ይችላል። ቅድም ባወራነው መሰረት ይሆናል ማለት ነው። ቀጣዩና ዋነኛው ጥያቄያችሁ ሊሆን የሚችለው ወለዱ ምን ያክል ነው እንዲሁም በስንት ጊዜ መመለስ ይጠበቅብናል የሚለው ነው። እንግዲህ በ5 ቀን መመለስ የምንችለው አክሰስ አለ። በ10 ቀን፣ በ30 ቀን እንዲሁም በ45 ቀን መመለስ የምንችላቸው የብድር አማራጮች አሉ። ወለዳቸውም እንዲሁ የተለያየ ነው የሚሆነው። የብድር የመበደር አቅማቸውም የተለያየ ነው የሚሆነው። ለምሳሌ 45 ቀንን መረጥኩ እኔ። 45 ቀን ላይ እንግዲህ የመበደር አቅሜ እንደከበብኩት 13,500 ነው። 13,500ን አስገብቼ እንግዲህ መቼ ተበደርኩ፣ ስንት ብር መመለስ ይጠበቅብኛል የሚለውን ደግሞ ዲቴል የሚያመጣልን ይሆናል ማለት ነው። ያው ቤተሰቦች እንደምታዩት 13,500 ነካው። እንዲሁም ቪው የሚለውን ስጫን ይሄን ያመጣል። ዲው ዴቱ መቼ ነው? የመመለሻ ጊዜው ከ45 ቀን በኋላ ይሆናል። ፋሲሊቴቲንግ ፊ አለን 877 ብር ከ50 እንዲሁም ዴይሊ በየቀኑ 74 ብር እንከፍላለን ማለት ነው። ከዛ ኮንፎርም ብለን ስንወጣ አጠናቀቅን፣ ወደ ቴሌብር አካውንታችን ይገባል ማለት ነው። እዚህ ጋር በትኩረት የምታዩት ነገር መጨረሻ ላይ ከ45 ቀን በኋላ ብትመልሱ 17,718 ብር ከ75 ሆኖ ነው መመለስ ያለባችሁ። ከዛ በፊት በ40 ቀን ኦር በ25 ቀን በ17 ቀን ብትመልሱ ደግሞ የምትመልሱት ብር እየቀነሰ ይሄዳል ማለት ነው። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዳይረሳ፣ እንዲሁም የላይክ በተኗን ተጫኑልኝ። አመሰግናለሁ።